ልጆቼ ልጄ ሰለሞን ያሳደኩበትን የፍቅር ድካም አስቦ የደከምኩለትን ውለታ ቆጥሮ ስሜን ከፍ አድርጎ ማዋ ብሎታል። መጠራ የለኝም አንቺ ነሽ ስሜ። ይኸውልሽ ቤቱ አትክልት ሲቀረው ሌላው ሞልቷል። አሙስ ሰርግ አለብን ልንደግስ ነው። ደፋቀና ያርሽም የለኔ የልጆቼ ለፍቅር ስጦታ ነው። የእናትነት ክብሬ የድካሜ ፍሬ ነው። ከማር ጣፋጭ ልዩ የሚያምር በታሪኳ በህይወት ዘመኗ እንደዚህ ፕሮጀክት ያስጨነቃት ፕሮጀክት አይታታቅ ማለት በጣም ተጨንቃ ነው ያለቀው። ቢቀርስ ትላለች ማለቁ በዚህ ሁሉ ቀን የሚሞላው አልመሰለኝማ። አልቆ ጫፍ ልንገፍ ደርሰን ቢቀርስ ትላለች ሁሌ። ይሄን ሁሉ ከራየውን አውቄ የሆነ ሻልለው መጀመሪያ በዛ 110 ሰራተኛ ደርሷል። እንዴት ነው? እንዴት ነው? እንደመታደል ሆኖ ማዋ በህይወት አሉ። በህይወት ያለን ሰው ነው ብራንድ ያደረገው። መታደል እኮ ነው። እውነት ሰርቆ ማሳየት መታደል ነው። እውነት ደስታ ሲካፈሉት ይበዛል፣ ሀዘን ሲካፈሉት ይቀንሳል አይደል የሚባል እናንተም የዚህ ደስታ የዚህ በረከት ተካፋይ እንድትሆኑ በእናትነት ፍቅር ጠርቻችኋለሁ። ማዋ ቤት ብንመጣ እንዴት እንደሚያስተናግዱ ታውቃላችሁ። ምሳቸውን በልተናል፣ የእሳቸውን እጅ ፊል አድርገናል። ስለዚህ ይሄኛውን እናትነት ነው ፊልም እናደርገው። ቤቴ መጣችሁ ቡናዬን እንደምትጠጡት ሁሉ መጋቢት 3 ሐሙስ ዕለት ይህ ቦታ ሲከፈት በምረቃው ዕለት አብራችሁኝ እንድትሆኑ ደስታዬን እንድትካፈሉ በጉጉት እጠብቃችኋለሁ። ንጹህ ፍቅርሽ ይበቃኛል